እሺ ዛሬ ማውራችሁ ከቀይ ባህርና ዛሬ በጣም በሚገርም ሀሳብ ነው ይዤላችሁ የመጣሁት። ሰምታችሁ ሰብስክራይብ አድርጉ። ቲክቶክም ላይ እንዲሁ አዳምጣችሁ ፎሎ አድርጉ። በጣም አጭር እና በጣም ግልጽ ቀይ ባህርን እና የዓለም ፖለቲካ ኢኮኖሚ አሰላለፍን በተመለከተ እየተፈጠረ ያለውን ትርምስ በአጭሩ ለማስረዳት ነው ለማንሳት ነው የፈለኩት። እንግዲህ በዓለማችን ውስጥ የዓለም የፖለቲካ ኢኮኖሚ አሰላለፍ ውስጥ ሶስት ወሳኝ ጉዳዮች አሉ። አንደኛው ኢኮኖሚ ነው፣ ሁለተኛው የሚሊተሪ እና መረጃ ነው፣ ሌላው ቴክኖሎጂ ነው። እነዚህንን መወሰን የቻለ ሰው ባለፈው ፕሮግራም የማስችላቸዋለሁ ስፋት ያላቸው መመዘኛዎችና መስፈርቶች ቢኖሩ ተጠቅልሎች ሲታዩ ግን በዚህ ደረጃ የሚታዩ ናቸው። እነዚህንን መወሰን የቻለ ሁሉ ተጽዕኖ መፍጠር ይችላል ማለት ነው። በዓለም ላይ ተጽዕኖ መፍጠር ይችላል። ስለዚህ ተጽዕኖ ለምንድን ነው የሚፈጥረው የሚለውን ነገር ደግሞ መመለስ ያስፈልጋል። አንድ ሀገር ሌላው ላይ ተጽዕኖ መፍጠር የሚፈልገው የመጀመሪያው ጉዳይ የራሱን ብሔራዊ ጥቅም ለማስጠበቅ ነው። አለቀ። አሜሪካ ወደ ቀይ ባህር ስትመጣ የራሷን ጥቅም ለማስጠበቅ ነው። እስራኤል ወደ ቀይ ባህር ስትመጣ የራሷን ጥቅም ለማስጠበቅ ነው። ዘሴም ቲንግ ሌላው ሀገር ነው። ሌላ ምንም መነሻ የለውም። ሪሶርስ ሞቢላይዝ ለማድረግ ማለት ጥሬ ዕቃ እና ምናምን ሞቢላይዝ ለማድረግ፣ ሁለተኛ የእነሱን የደህንነት አካባቢያዊ ደህንነት መጠበቅ ነው። አንድ የዓለም ወሳኝን አካባቢ ሰላምና ጸጥታውን ካልተጋራ በአንድ ቀን ብቻ በአንድ ቀን ስዊዝ ካናል መዘጋት፣ በአንድ ቀን ፓናማ ካናል መዘጋት በአጠቃላይ የጂዲፒ ላይ ከፍተኛ ተጽዕኖ ነው ያለው። ትሽመደመዳለህ ማለት ነው። ስለዚህ የሚያስፈልገውና ዋነኛው አገራት የመገፋፋት የሚኖረው በዚህ ደረጃ ግልጽ እንድትሆኑና ምስል እንዲኖራችሁ ፈልጌ ነው። ስለዚህ አሁን ቀይ ባህር ላይ እየተፈጠረ ያለው ምንድን ነው ካላችሁ፣ ይህ አሰላለፍ የኢኮኖሚና የጸጥታና ደህንነት የጂኦ ፖለቲካል ሁለት አሰላለፎች ነው ያሉት። ሁለት አሰላለፎች፣ አንደኛው የአሜሪካ ነው፣ ሁለተኛው የቻይና ነው። ሶስተኛ አድርገን ልንወስደው የምንችለው በዙሪያው ያሉ መካከለኛ እድገት ውስጥ ያሉ የአረብ ሀገራት ብለን ልንወስድ እንችላለን። ከዛ በዘለለ ሌላኛው በቀጠናው ላይ ምንም ሮል የለውም። ወኪል ሆኖ የግጭት ወኪል ወይ ምናምን የኢንተሊጀንስ የተወሰኑ ወኪል ሆኖ ሊሰራ ይችል ካልሆነ በስተቀር ኢምንት ታክል ናት ሮሉ። ስለዚህ እነዚህ ኃይሎች ራሳቸውን የሚያቆዩበት የጂኦ ፖለቲካውን ሁኔታ የሚቆጣጠሩበት ጦር ቤዝ አላቸው። ፈረንሳይ አላት። እንግሊዝ ልክ ከባቢኤል መደብ ፊት ለፊት ከባዕደን የኤደን ባህረ ሰላጤ ጥግ አንድ የገዙት ደሴት አላቸው። አሁን በቅርብ የዛሬ ዓመት ቻይና በከፍተኛ ሁኔታ የተንሰራፋ የጦር ኃይል ነው ያላት እና በዛ የጦር ኃይል ውስጥ አሜሪካም እዛው ጅቡቲ ነው ያለችው። በኢንተሊጀንስ የመሳሳብ የመሳሰሉት ነገሮች ሚናውን ያለየበት ሁኔታ ሲኖር እንግዲህ ሶማሌላንድን ሌላኛዋ የአንዱ ፖል የአንዱ ከቻይና ውጭ ያለው ኃይል ሴንተር ማድረግ ነው የተፈለገው። ግልጽ ነገሩ ይሄ ነው። ያ በምን መንገድ በጂኦ ፖለቲካል ኢንተረስት ማለት ነው። በቀጥታ ይቺ ልክ ቀንዷ ላይ የኢትዮጵያ ቀንድ ላይ ያለችው ነው ሶማሌላንድን ያስክ ማለት ስትራቴጂክ የሆነ ቦታ ነው። ለጦር ቤዝ በለው ኤኒ ነገር በለው በጣም አስተማማኝ የሆነ ቦታ ነው። ሁለተኛ ሶማሌላንድ በጣም ዲሞክራታይዝ የሆነች በምርጫ ፕሬዚደንት የሚመረጥባት ፍጹም ተቋማትን በተለይ ከዲሞክራሲ አኳያ ለመገንባት ጥረት የምታደርግ ሀገር ናት። ስለዚህ ጅቡቲንም ሳይለቁ ነገር ግን ሌላ አማራጭ ሶማሌላንድን መያዝ ተፈልጓል። ይሄንን በመፈለጋቸው ምክንያት ምን ተፈጠረ?
በቀጠናው ውስጥ ፕሮክሲ ተፈጠረ፣ ውክልና ተፈጠረ ማለት ነው። ያ ውክልና በሁለት ክፍልን ነው የምናየው። አንደኛው ውክልና እነዚህ አነስተኛና ጥቃቅን የሚባሉት እነ ግብጽ በሏቸው ኢትዮጵያን ጨምሮ ሱዳንን፣ ኤርትራን፣ ጅቡቲን ምናምንን እነዚህ ሱዳንን ወስዳችሁ ማየት ትችላላችሁ። ሁለተኛው የፕሮክሲ መደብ ደግሞ ማን ነው? መካከለኛ እድገት ውስጥ ያሉት እነ እስራኤል፣ እነ ተባበሩት አረብ ኤሚሬት፣ እነ ሳውዲ ያለው ማለት ነው። እነዚህ ሁለት መሰረታዊ የሆኑ ማለት የውክልና ቤዞች አሉ። እነዚህን የውክልና ቤዞች ማስፈጸም ተፈልጎ ነበር መጀመሪያ በማን? በአነስተኛና ጥቃቅኖቹ። በእኛ በኢትዮጵያ ሶማሌላንድን እውቅና እንሰጣለን አይነት እንቅስቃሴ ሲነሳ አግሬሲቭሊ የተቃውሞ ሲመጣ ተቃውሞ መቋቋም አልተቻለም። ስለዚህ ወደ ሁለተኛው ደረጃ የፕሮክሲ ሴንተር አለፉ ማለት ወደ ሁለተኛው ደረጃ የውክልና ሁኔታ ላይ አደጉ። በዚህ ረገድ አንደኛው ወኪል ማናት? እስራኤል ናት። እስራኤል ወኪል ብቻ ሳይሆን ዋና በቀጠናው ይሁን በዓለም ተጽዕኖ ማሳደር የምትችል ማንንም ማሰማገር ናት እስራኤል። ስለዚህ በእሷ ውክልና እንዲሰጥ ተደረገ ማለት ነው። የዛ ፕሮክሲ ውክልና ምን ፈጠረ ካላችሁኝ፣ በመካከለኛ ደረጃ ባሉት ኃይሎች መሀል ግጭት ተፈጠረ። በማን? በተባበሩት አረብ ኤሚሬት እና በሳውዲ አረቢያ መካከል። ፕሮክሲ ውክልና በጣም በጥበብ ካላለፍከው በስተቀር የጦር ማለት የጦር መራገፊያ ሆነ አገር ከናድቀህ ነው የምትለያይ። ስለዚህ ባይ ዲፎልት አሁን የተጀመረው በየመን መካከል ደቡብና ሰሜን የመን ላይ ያለ ግጭት ኤሚሬት ሰላም እየሰጠሽን ያለው ውጭ በ24 ሰዓት ተብላለች። ውጭ በ24 ሰዓት ራሱ ይሄ ትዕዛዝና ይሄ ተቃውሞ ሌላ ጦርነት የሚፈጠር ሁኔታ ውስጥ እየተገባ ይሄዳል ማለት ነው። ስለዚህ እኔ ማየት ያለብን ምንድነው ካላችሁ የፕሮክሲ የውክልና ሴንተር አለመሆን አድፍጦ ነገሮችን መከታተልና ተገቢ ውሳኔ ማሳረፍ ነው የሚገባ ብዬ አምናለሁ። በጣም አደገኛ ነው። እርግጠኛው የምነግራችሁ ከዚህ በፊት የተደረገው በእኛ መንግስት እውቅና የመስጠት ሁኔታ ተፈጽሞ ቢሆን ኖሮ በቀጥታ በኤርትራና በኢትዮጵያ መካከል ጦርነት ይፈጠር ነበር። ምንም ጥርጥር የለውም። ከዚያ አኳያ ተርፈናል ብለን ልንወስድ እንችላለን። ከአሁኑ ሁኔታ አኳያ ነገር ቀጣይስ እነዚህ አሁንም የፕሮክሲ ሴንተር አላቸው በአነስተኛና ጥቃቅኖቹ አካባቢ ከነሱ በእድገት ዝቅ ባሉት ማለት ነው። ይሄ ማለት ጂኦፖለቲካ ትንሽ ነህ ከፍ ያልክ ነህ ምናምን አይልም። አደገኛ ነው። የራስህ የመወሰን ሚና ስላለህ ማለት። ስለዚህ አሁንም ለሳውዲ፣ ለሱዳን፣ ለኤርትራ፣ ለቱርክ ምናምን ያ እየተፈጠረ ነው። ሌላኛው በቅድም ያላነሳውላችሁ ሶማሌላንድ ላይ የተፈጠረው እውቅና መስጠት ኢራን ላይ ሰልፍ አፈንድቷል። በጣም የጂኦፖለቲካ በጣም ከባድ እና አደገኛ ነው። የሚያመጣው ተጽዕኖ የሚያመጣው ሁኔታ በጣም በጣም ከባድ ነው። ሀገር ያፈርሳል። አንድ ፕሮግራም ሰርችላችኋለሁ በየመንን በተመለከተና ነገሮችን በተገቢው መንገድ ማየት ያስፈልጋል ለማለት ነው። የበለጠ በተገቢው መንገድ የተዘረዘረ በላይቭ ፕሮግራም ሁሌም ከምሽቱ 2 ሰዓት ጀምሮ እስከ 3 ሰዓት ድረስ የጂኦፖለቲካ ትንታኔዎችን እንሰጣለን። ሰብስክራይብ አድርጉ፣ ሼር አድርጉ። እኔ የምነግራችሁ በጣም ገለልተኛ የሆነና በጣም የተጠና ለረጅም ጊዜ ሳጠናው የነበርኩትን የጂኦፖለቲካ ሁኔታ ነው ማነሳላችሁ። ከማንም ወግዬ አይደለም፣ ወግኜ ሳይሆን ያለውን ሁኔታ ማወቅ እንደሚገባ እንድንረዳ ለማድረግ እንደሆነ
እንድታውቁ ፈልጋለሁ። ሌላ ነገር ለጊዜያችሁን አታሳልፉ። እኛ ሚዲያ ላይ ጊዜያችሁን አሳልፉ። ሰብስክራይብ አድርጉ፣ ሼር አድርጉ ፕሊዝ። አመሰግናለሁ። ኤችኤምኤን ሚዲያ ነው።